Hi guys, today we will go to Kaufland. We will see. There is a bottle here. I will show you how I put. Okay. In Europe it's like this, guys. ማንም ሰው ሊሆን እዚህ ነው መጥቶ ቦትሎቹን ማስቀመጥ ያለበት ማሽን ውስጥ ነው። ይህ ነገራቸው አንዳንዴ የሚበረታታ ነው። ምክንያቱም እኛ ሀገር አሁን ኢትዮጵያ የት ነው የምንጥለው? በየቱቦ በየሜዳው በየአስፋልቱ ላይ የፕላስቲክ ማዕት እና ከጤንነት ጥሩ አይደለም እና በጣም ነው የማደንቀው ይህንን ነገር ገርሞኛል። ጥሩ ነው። በዛውም ደግሞ ብራችሁን ታገኛላችሁ ማለት ነው በተዘዋዋሪ። ጥሩ ነው። በረታታው ነው። የትም ቦታ አይጣልም። አፈር ውስጥ ከገባ ታውቃላችሁ ለእጽዋትም ለምንም ነገር ጥሩ አይደለም ስለማይሟሟ ፕላስቲክ። ስንት ዩሮ እንደሆነ ይሄን ቦትል አስገብተን 8 ዩሮ 9 ዩሮ ነው የመጣው። ሉክ በኢትዮጵያ ስትመቱት ወደ 1500 1600 አካባቢ ማለት ነው። ስለዚህ ይሄ በጣም ነገር ነው የሚበረታታ ነው። እኛ ሀገርም ቢኖር ጥሩ ነው ባይ ነኝ። Thank you guys for watching me. Don't forget like, share, subscribe. Bye bye.